ሁሌም ቤት ውስጥ እንግዳ ሲመጣ የምሰራውና የሚያስመሰግነኝን የሩዝ ብሪያኒ አሰራር ነው ዛሬ የማሳያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ሀገሬ ልጆች? ዛሬ በጣም ለየት ያለ የሩዝ ብሪያኒ አሰራር ነው ይዤላችሁ የመጣሁት። ወደሚያስፈልጉን ነገሮች እንሄድ። እዚህ ጋር 3 ዶሮ አዘጋጅቻለሁ። እናንተ የሚበቃችሁን ያህል ማረቅ ትችላላችሁ። እሱን ቆዳውን እልጥና በደንብ አርጌ እንደሚያስፈልገኝ አርጌ ቆራርጬ እንደዚህ በሎሚ በጨው በዱቄት አጥቤዋለሁ ሽታ እንዳያመጣ። ከዛ ያዘጋጇቸው ቅመሞች ፍልፍል አስወድና የተፈጨ እህል ከቁርንፍር ጋር ነው የሚያስፈልገን። ከዛ እዛ ጋር ደግሞ የሩዝ ካበሌ በኋራት ተጠቀማለሁ ወይንም ቅመም ማለት ነው። 7 አይነት ቅመም፣ የሩዝ ብሪያኒ ቅመም እንዲሁም ደግሞ ትንሽዬ እርድ ነው የተጠቀምኩት። ከዛ ነጭ ሽንኩርትና አርጎ ወይንም ዚባቲ ይሄን ተጠቅመን ያበደና አንደኛ ሩዝ ብሪያኒ እንሰራለን። አንዳንድ ሰው ሄሉን ዝም ብሎ ሳይፈጭ ቁርንፍሩንም እንደዛው ሀቡን ያደርጋሉ። እኔ ግን ሰዎች ስለማይፈልጉ ፈጭቼ ነው የምጠቀመው። የሚጥመውም ደግሞ እንደዚህ ነው። ከዛ ሁሉንም ያዘጋጇቸውን ግብአቶች እንደዚህ አቀላቅልና በደንብ አርጌ ዶሮውን ተብለዋለሁ። በነገራችን ላይ ሁሉም ሰው የራሱ የብሪያኒ አሰራር ጠሪቅ አለው። እኔ ብዙ አሰራሮችን ሞክሬያለሁ። የዚህ ግን ይለያል፣ አንደኛ ነው። ከዛ እዚህ ጋር ብረት ድስት አዘጋጅቻለሁ የምሰራበትን። የሚያስፈልገኝን ያክል ዘይት ጨምራለሁኝ። ከዛ በኋላ እንደዚህ አርጎ የተከተፈ ቀይ ሽንኩርት ጨምራለሁ፣ በሸራ ይሁ ማለት ነው እንደምታዩት። ከዛ በኋላ እንደዚህ ሽንኩርቱ ጥብስ ይበልልን በደንብ። ሽንኩርቱ ቀላ ሲል ሁሌም የምነግራችሁ ቆንጆ የሩዝ ጣዕም ወይንም ደግሞ የምግብ ጣዕም ይሰጠናል። ዝም ብለን ጭምር አይደለም። ከዛ በመቀጠል እንደዚህ ሰልሳ ጨምራለሁ። ሰልሳውን ጨምሬ በደንብ ከሰልሳው ጋር ከጠበስኩት በኋላ ከዛ የተበልነውን ዶሮ ነው የምናደርገው። አያችሁት? እንደዚህ እሱን እናደርግና በመቀጠል ምንድነው ቲማቲም፣ የተፈጨ ቲማቲም ነው የተጠቀምኩትኝ። ከዛ በደንብ አድርገን እናማስለዋለን። በመቀጠል ጨው ነው የምጨምረው። ቅድም ዶሮውን ስተብል ምንም አይነት ጨው አልተጠቀምኩኝም። አሁን ነው የጨመርኩትኝ ጨውን። ከዛ እያችሁት እንደዚህ የሚያምር ነው እየበሰለልን ነው። ከዛ የናዕና ቅጠልና የከዝበራ ቅጠል ነው ወይንም የድንብላል ቅጠል ነው ከላይ የምጨምረው የተከተፈ ማለት ነው። አያችሁት? እንደዚህ ተደርጎ በደንብ አድርጎ እስኪበስል ድረስ እኔ ደግሞ እዚህ ነጭ ሩዝ ጥዳለሁኝ። ነጭ ሩዙን ትንሽዬ ዘይትና ጨው ወረቀት ጋር ነው የማረገው። አንዳንድ ሰዎች ሄልና ገርፋ ምናምን ያደርጉበታል። እኔ ግን አላረግም። እዛኛው ጋር ስለጨመርኩ ሩዙ ጋር አላረግም። ገርፋ ብቻ ነው የምጠቀመው። ያን ያህል በኋላ ሲበዛ እኔ ሰዎችም አይወዱም። እኔም እንደዚህ ነው ደስ የሚለኝ እና አሁን እንደምታዩት መካከለኛ አበሳሰል ነው የምናደርገው። በጣም እንትን አናበስለውም። መካከለኛ፣ በጣም ጥሬ ሳይሆን በጣም እንዳይበስልብን ማለት ነው። በኋላ ሩዙ ገንፎ መሆን የለበትም። ከዛ ያያችሁት እንደዚህ መካከለኛ አበሳሰል በስሎልናል። አሁን ከላይ እሱን አደረኩኝና ከላይ የምጨምረው ምንድነው ዛፈራን ያሁላችሁም ታውቃላችሁ፣ የምግብ ሎን። እሱን ከላይ ከጨመርኩ በኋላ ቅድም የተረፈኝን ናዕናና ከዝበራ ከላይ እንደዚህ ነሰንስበታለሁ። ሽታው እንዴት እንደሚጣፍጥ ማሻአላህ ተባረከ ረህማን ልነግራችሁ አልችልም። ሰርታችሁ ቤታችሁ ሞክሩት፣ በጣም ነው የሚጣፍጠው። አንዳንድ ሰው ሽንኩርት ከላይ ያረጋል፣ የተጠበሰ ሽንኩርት ማለት ነው። እኔ ግን አላደርግም። ሰዎቼ አይወዱም ሽንኩርት እንደዚህ ፈጥሮ ሲያውና፣ ለዛ ነው። ሰርታችሁ ሞክሩት፣ በጣም ነው የሚጣፍጠው።